ልባም ሴት ምቹ ረዳት ናት። ምቹ ረዳት ማለት ለባል ብቻ አይደለም፣ በሁሉም ስፍራ እሷ ምቹ ረዳት ናት። በስራ ቦታ፣ በቤተ ክርስቲያን ባለ አገልግሎት፣ በምትገኝበት በየትኛውም ስፍራ ከሷ መገኘት የተነሳ ሰላም ነው የሚሆነው። ከሷ መገኘት የተነሳ ረብሻ አይሆንም፣ ሁከት አይሆንም፣ መጣችብን እፎ አይባልም። እሷ ያለች ነገሮችን እሷ ማኔጅ ታደርጋለች ነበር እንደውም የሚባለውና ልባም ሴት ምቹ ረዳት ናት። ግን ለባሏ ብቻ አይደለም፣ በሁሉም ስፍራ ነው። እንዴት ነው መሆን የምንችለው ነው? ሴትነት በመወለድ የሚመጣ ጉዳይ ነው። ልባምነት ግን በአንድ ጀንበር የሚመጣ ጉዳይ አይደለም። በመሰራት ውስጥ፣ ወደ እግዚአብሔር በመጠጋት ውስጥ፣ በጸሎት ውስጥ፣ ልብን ንጹህ በማድረግ ውስጥ የሚመጣ ነው። ምክንያቱም ልባችን ንጹህ ካልሆነ እግዚአብሔርን ማየት ስለማንችል፣ የእግዚአብሔርን ሀሳብ መረዳት ስለማንችል፣ ሌላው ደግሞ ልባም ለመሆን የያዝነውን የኛ የምንላቸው ነገሮችን መጣልና እግዚአብሔር የፈለጋቸውን እነዛን የእግዚአብሔርን ቃል ትሁት መሆን መገዛትን መውረስ ያስፈልገናል። እሱን ደግሞ ልንወርስ የምንችለው ወደ እግዚአብሔር ቃል በመጠጋት ውስጥ እለት እለት በመሰራት ውስጥ ነው። ቃሉ እንደሚናገረው ከእግዚአብሔር ቃል ጋር በመጣበቅ መዝሙረ ዳዊት ላይም እንደሚናገረው ቃሉን በቀንና በማታ በማሰላሰል ውስጥ እግዚአብሔር በሕይወታችን ውስጥ ሊሰራ የፈለገውን ያችን ሴት መሆን እንችላለን እና በጣም ዝነኛ መሆን በትምህርት ትልቅ ደረጃ መድረስ አይደለም ልባምነት። ልባምነት የእግዚአብሔርን ሐሳብ የተፈጠርንበትን ዓላማ በምንንቀሳቀስበት ሁሉ በመግለጥ ውስጥ የምንኖርበት ነው።